እናንተ ሰዎች በቃ ሰው በምግብ ብቻ የሚኖር ይመስላችኋል እንዴ? ከርሳችሁን ስለሞላችሁ የኖራችሁ ነው ይመስላችሁ አይደል? አማርኛ አልሽው ጥብስ እኮ ነው ሂሩቴ። አንቺ ለምንድን ነው እንደዚህ ማጠብሽው? ስጋው እንደሆነ ያው ነው። ጥብስ ላይ እንኳን ሂሩቴ ጎርተሽኛል። በማን እንደወጣሽ እነዛ ባባትሽ ይሆናል። አትበላ የተባረከ ይሁን። ሂሩቴ የኔ መድኃኒቴ ውዷ ባለቤቴ ነሽ ልጅነቴ ማርና ወተቴ ልበልሽ ቴቴ ምስር ነው እንደ ራቴ ሂሩቴ ምን ነው ምስር ነው ራቴ ምስር አትበላም በስዬ ልጆቹ አማረን ብለውኝ እኮ ልስራላቸው ብዬ ነው በላለሁ እሱማ ግን ምን መሰለሽ እኔ ምስር ስበላ ፖለቲካ ተንተን ይለኛል እዛ እኮ ነው ይሉሽ ባለፈው ምስር ስበላ እንዲህ አይነቱን አይደለም ድፍኑ ያልተከካው እሱን ስበላ የምስሩ ይሄ ከቨሩ ጃኬቱ እሱ ምን መስሎ ታየኝ ኮሮጆ የምርጫ ኮሮጆ በኋላ ይሄ ሐሳብ ወዴት ሄደ መሰለሽ ለምንድነው ኮሮጆ ወጥረን ድምጽ መስጠትና መምረጥ ለምን አስፈለገ ለምን የሚል ሐሳብ መጣብኝ ከዛ ለምንድነው እኛ ራሳችን ሀገር በቀል የሆነ የራሳችን የምርጫ ሲስተም ለምን አይኖረንም የሚል ሐሳብ ሲመጣልኝ አሰብኩት ጠቅላላ ሀገሩን ሳስብ ምን መጣልኝ መሰለሽ የሐመር ወጣት ታዲያ ሊያገባ ሲዘጋጅ ብቃቱን ለማረጋገጥ ምንድነው የሚያደርገው በከብቶች ጀርባ ላይ ራቁቱን ይዘላል አይደለም ስለዚህ ፖለቲከኞቻችን ለምን ራቁታቸውን በከብት ጀርባ ላይ አይዘሉም የሚል ሐሳብ መጣብኝና በሳቅ ልሞት በኋላ ትንብሎ የእውነት ልሞት ሂሩቴ ፖለቲካ ቢቀር ይሻላል ብዬ እንክፍ አድርጌ ተውኩት እልሻለሁ ወይ በስዬ ገብቶኛል አሁን ያልከው ነገር ምስር አልበላም ነው አይደል ሂሩቴ አምሮኝ እኮ ምንድነው ያማረ በስዬ ምንድነው ያማረ ግድ የለም ሰራልሃለሁ ንገረኝ ምንድነው ያማረ አፍራለሁ ደግሞ ምግብ ያሳፍራል ንገረኝ ምንድነው በስዬ ሽምብራሳ ደግሞ የእውነት አረባል ዝምባል ምን ሆነክ ነው ምንም ከአይኔ ላይ ሊጠፋ አይኔ ላይ ነው የሚንከራተተው አልኩሽ ሽምብራሳ
ተኝቼም ቆሜም ሲሄድም ስነሳም በእንቅልፍ ልቤ ሁሉ ይመጣብኛል ሽምብራ አሳ። መቼለት ምን አረኩ መሰለሽ? በኋላ አንቺንም ከማስቸግር ብዬ በጣም ቤት እስከ መድረስ ሲያስቸግረኝ ቆሎ ሽምብራ ቆሎ ገዛሁና አሳ ቤት ገባሁ። ከዛ አሳዬን አሳዬን ሽምብራዬን አሳዬን አድርጌ ሽምብራ አሳ አድርጌ ወጣሁ። አየሽ ቀለል ያለ ነገር አያምርም? አሁን ሽምብራ አሳ ማን እንዲሰራልህ ነው? እኔን ይሄው እንደምታይ ነኝ። የኔን ይስጥሽ እንዳለልሽ ይሄ እርግማን አይሆንም። እኔን መሰለ የሚረዳ ባል ሰጥቶሻል። በስዬ ቆይ እኔ ግን ነፍሰ ጥሩ እኔ ነኝ አማረህ ማለት ያለብኝ። አንተ ምን ቤት ነህ? ለምን መብቴን ትጋፋዋለህ? በስዬ አዎ አንቺ ልክ ነሽ። ለካ አንቺ ነሽ ሊያምርሽ እና ምን አማረሽ በስዬ እኮ ሽምብራ አሳ። አይ እንግዲህ በስዬ ደግሞ እኔ ሽምብራ አሳ እንደማልወድ ታውቃለህ። ምንድነው ዛሬ ደግሞ ሽምብራ አሳ እኔ አልወድም። ታዲያ ምንድነው ያማረሽ? ጭስ የኔትሬ ጭስ እንደዛ ሲሉ ሰማለሁ። ይሩት ከየት አመጣሽው? ጥርስ እንዴ! ያንቺ ደግሞ ከሰው አይገጥምም ወይ? ሰው ይሄ ጭቃ አማረኝ ወይ ቡሌ አማረኝ ምናምን ይላል። ጥርስ ምን ልታረጊው ነው አንቺ? ጥብስ አትይም እንዴ ታዲያ? ጥብስ አማረሽ? ታዲያ ጠብሰሽ አትበይም እንዴ? እኔ ሰራውት አይደለም ያማረኝ በስዬ። በቃ ከዝኔ ጋር ወጥ ብዬ ይዤልሽ እመጣለሁ። አይደለም እማዬ የምትሰራው ጥብስ እንዴት እንደሚጣፍጥ በስዬ እኮ ይስሩልሽ። ደውይላቸው። አይ እሱም አስቤው ነበር እንዳላደክማት ብዬ ነው እንጂ። ምን ታደክማቸው እንዴ? እንደውም ደስ ነው የሚላቸው። ቆይ ልደውልላቸው እኔ እንጂ በስዬ እኔ እንዳላደክማት ፈርቼ ነው። ደግሞ ለኔ ጥብስ እየሰራሽ ትንደፋደፍ እማዬ። ምን ችግር አለው? ደስ ነው የሚላቸው ይሄ አጋጣሚ። አይ ቶቶ በስዬ ያደክማታል። ይቅርብኝ። ኧረ ተይ ግድ የለም ሙት። እና ምስር ተፈረደብን ማለት ነው እንግዲህ። ምን ይደረግ በስዬ፣ አንተም ሽምብራ አሳ የኔም ጥብስ አልተገኘም። ምንድነው የሚያስቀው? አይ ወዲህ ነው አክሽ። አይ የሆኑ ፖለቲከኛ በከብት ጀርባ ላይ ራቁታቸው ሲዘሉ ታውቂያቸው እኮ ብነግርሽ አንተ ፖለቲካ አይሆነኝም አላልኩሽም? ለራስህ ኮፍያ ልስራለህ። እሺ እንደልሽ። ግን ጭንቅላት ስፋቱ ስንት በስንት ይሆን? ምን አውቃለሁ። 3 በ4 በይዋ። በቃ እንዲያውም መቀነቴን አምጥቼ ልለካ። ኧረ በህግ አምላክ መቀነት ጭንቅላት ላይ ላውጣ። እሺ እንግዲያው በሲባጎ ይሁን። በሲባጎ ልይበት። እሺ ምን ነው ሙሉዬ ደከመ? ምን ድካም ብቻማ እንደዛ ህይወት ታክቶኛ። ምን ነው እንደዛሬ ሰው በህሊናዬ በሞራሌ በጭንቅላቴ ላይ ተረማምዶብኝ አያውቅም። ማን ተረማመደብህ? እንድ መጅራት መቼ አገኘኝና ያዘኝ። ገንዘብ ሊያወጣ ኪሴ ሲገባ ያጋጣሚ ሆኖ ገንዘብ የለኝም። ያጋጣሚ ነገር ከዛ ገንዘብ ሲያጣ ጫማዬን አውልቆ ሊወስድ ሲል በአጋጣሚ ጫማዬ ተሰንጥቆ ነበር። ያጋጣሚ ነገር ይገርማል። ወይ ልጄን ማጅራት መቼ አገኘህ? አገኘኝማ። ምን ማግኘት? ከንፈሩን እየመጠጠ ለረጅም ሰዓት መጣ። እንዴት አንተ የሚያህል ልጅ ከቤት ገንዘብ ሳይዝ ይወጣል? ህፃን ልጅ መስል እንዴት የተሰነጠቀ ጫማ ታደርጋለህ? እያለ መከረ። ሰውን በርትተህ ስራ ብሎ የታላላቅ ሰዎችን ስም እየጠቀሰ መከረኝ። ማጅራት መቼው? ታዲያስ ይሄ ብቻ መሰላችሁ? አሳዘንከኝ፣ አንጀቴን በላኸኝ ብሎ 100 ብር ሰጥቶ አሰናበተኝ።
ማጅራት መቼ ይሆን የሚገኘው? የተሰነጠቀ ጫማ አለኝ። እኔም አድርጌ ቢሆን 100 ብር ሰጠኛል። እንዴት የተባረከ ማጅራት መቼ ነው ከመቱስ ሳይቀር እንደዚህ ከእንጂ እኔ እኮ ገንዘቤን ቢወስድብኝ ይሻለኝ ነበር። ያጋጣሚ ሆኖ አልያዝኩም እንጂ አጋጣሚ እንደ ሰው ስላልቆጠረኝ ነው። እንደ ሰው ቢቆጥረኝ ኖሮ በነፃም ቢሆን ማጅራቴን መምታት ነበረበት። ግን በቃ ከሰው በታች አድርጎ ነው ያሰበኝ። አይዞህ ተሳጥቆት አንድ ቀን በአጋጣሚ ሆኖ በነፃ ማጅራት ይመታል። ብሩን ሲሰጥህ ግን ተቀበልከው? እምቢ ያልኩት ግን ተቆጥቶ ውሰዳለኝ። በል ይሄኔ እንግዲህ ከአንዱ ቀምቶ ይሆናል። ስለዚህ አንተም ለተቸገረ ወስደህ ስጥ። በቃ እኔማ እሱን ለመክሰስ ፖሊስ ጣቢያ ስመላለስ በትራንስፖርት በታክሲ ጨረስኩ። ተው በጨውነቅ ይሆናል ሊጨርስከው። እርግጥ ነው ማሏሸው መንገድ ላይ በአጋጣሚ አግኝቼ በአጋጣሚ መልቻለሁ። አጋጣሚ ነገር አይገርምም? ደህና ዋላችሁ። በአጋጣሚ ስንቱን መጣ። ሰላም ማዘር፣ አንዴ ላናግሮት ፈልጌ ነበረ። ምን ነው ችግር አለ? አይ ችግር የለም፣ የማማክሮት ነገር ስላለ ነው። በጣም ይቅርታ ማዘር፣ ላስቸግሮት ነው። እሺ አስቸግረኝ። ምንድነው? ማዘር እርግዝናን ያውቁታል? አዎ ያውቁታል እንጂ ሂሩቴ ከየት መጣች? ምን ይቅርታ። ያው መቼም እርግዝና ሲመጣ ብቻውን አይመጣም፣ ተከትለውት የሚመጡ ብዙ ነገሮች አሉ። አምሮት የሚባል ነገር። ሂሩቴ አማርኛ አለችና መቆሚያ መቀመጫ አሳጣች። እኔ ደግሞ ምን ችግር አለው እናትሽን አጠይቂያቸውም ስላት፣ አይ እናቴን ለምን አስቸግራለሁ አለች። ምን ቆይ ምንድነው? እንትን ነው ይሄ የእናት ጥብስ አማረኝ አለች። ታዲያ እናትሽ አሉ ተመስገን ነው፣ ለዚህ ካልሆኑሽ ለመቼ ሊሆኑሽ ነው ብላት፣ በቃ አይ በፍጹም አለች። እና እኔ ደግሞ በመሃል በቃ የህሊና ትግል ውስጥ ገባው። ይሄን ነገር እርሶን መጠየቅ አለብኝ፣ ለእርሶ መንገር ወይስ አለመንገር፣ መጠየቅ ወይስ አለመጠየቅ፣ ልክ እንደ መኖር ወይስ አለመኖር፣ እዚህ ላይ ነው ችግሩ። እንደሚለው ሼክስፒር ማለት ያውቁታል። ሼክስፒርን የሙልቀን ጓደኛ ያውቁታል ማለት ነው። ዋናው የመጣሁት እንግዲህ ሲል ቆንጆ አድርገው ያው እርሶ ጆን ያውቁታል፣ ቆንጆ አድርገው ስሩላት። እኔ እናቷ እንደው ወርቅ አርጌ ሰራላት አልነበር እንዴ? እንኳን እቺን ሩብ ኪሎ ስጋ ቀርቶ ስንት ስጋ ገላብጬ ምሰራ አይደለም እንዴ? አረ ግማሽ ነው የምኖሩ ነው ማዘር፣ ግማሽ እኮ ነው። ከላዩ ላይ በልታለታል። አረ እኔ አልበላው። አይ በሰንቱ ከሩብ ላይ ከረሜላ አልበላም። ግን ማወቅ የለባትም እሺ፣ ማለት እርሶ ጋር ሰርቼ እንደወሰድኩ እሷ መስማት የለባትም። ይሄን ካወቀች በቃ አታስቀምጠኝ በሚስጥር። እሺ እሺ በቃ ሰራ አርጌ እሰጥሃለሁ፣ ጠብቅ። እሺ ግማሽ ይለኛል እንዴ? እኔ ስጋ አላውቅም። አላመኑኝም እንዴ ማዘር? አታለቃቅስ፣ መለቃቀስ አያስፈልግም። የመሻለቀስኩኝ አይነግርህ እኮ ነው። ቀማኛ ወደ አንተ ሲመጣ አንተ ትዘጋጃለህ፣ ከዛ ትቆልፈዋለህ። ቆልፋል። ይኸውልህ እነዚህ ደግሞ ዝም ብሎ ስስብልቶች አሉ። እንደው ዝም ብሎ አለ የምትደበደበው፣ ዝም ብሎ አለ የምመታው። ስስብልቶች አሉ። ለምሳሌ ሰር አለ። ሰር አንድ ሰው በከርንህ ሰሩን ካልከው ልክ እንደ ሜትር ስብስብና ነባስ ና ፈለጉኝ። አንተን አይደለም ሰር ነው የምፈልገው። አይደለም ያሳየው እኮ ነው። አይደለም እኔ ልጆች አባት ነኝ። ይሄው ሙሉ ቀን አለ አይደል? ትደምስ በስንት ወር አስወዳዳቱን እንጂ ለማሳየት እኮ ነው። ይቅርብኝ። አይዞ ይኸው እንደ ቆለፉ እኮ አልተውም፣ ከፍታለሁ እኮ መልሳለሁ። ግድ የለም በኔ ሁንብህ። አመሰግናለሁ ለግብዣዎት፣ አመሰግናለሁ። ግድ የለም በስንት ኧረ ግድ የለም። አይደል ሌላ ጊዜ አጎር ያን ጓደኛዬን አምጣውና እሱ ላሳየህ። ሼክስፒርን ሂሩቴ በስዬ ሆዬ እያጥወለወለኝ ነው። ከላይ ነው ከታች ነው? አይ ማቅለሽለሽ ስትይ ነው ማጥወልወል። ከየት አመጣሽ? ምን ልዩነት አለው?
አይ ማቅለሽለሽ ከእምብርት በላይ ማጥወልወል ከእምብርት በታች ነው ብዬ ምንድነው አይደለም ጥብስ እኮ ነው እያጥወለወል እሺ ወደ ልውሰደው አማረኝ ስትል ነበር እንዴ ሂሩቴ ኧረ ታበላሽ እንዴ አማረኛ ያልሽው ጥብስ እኮ ነው ሂሩቴ አይ ሂሩቴ እንዴት እንደሚጣፍጥ ሂሩቴ አንቺ ለምንድን ነው እንደዚህ ማጠርሽው? ስጋው እንደሆነ ያው ነው። ጥብስ ላይ እንኳን ሂሩቴ ጎርተሽኛል። በማን እንደወጣሽ በዛ ባባትሽ ይሆናል። እልፍ ሲሉ እልፍ ይገኛል የሚባለው ዛሬ ገና እኮ ነው የገባኝ። አንተ ለካ በምግብ ተጎድቼ ኖሯል። እናቷ ግን ይሰሩታል። እንዴት ቢሰሩት ነው በእናትህ ማላቃቸው የምላሴ ስሜት አጣጣሚ አካላት እኮ ነው ከሰመመናቸው የነቁት። እንደው አካበድክ አትበለኝና ይሄ ለኔ ዓለምን በአዲስ መነጽር እንዳይ በር የከፈተ እድል እውነቴን ማዘር ባተለይ ምንም ረፍከኝ ማዘር ኧረ እዛው ፈልገው ምን ነው የምፈልገው? አሃይ ሙሉ ቀን ቃጠፍቶበት እየፈለገ ፈልገው ነው ሙሉ ቀን ነው። ይሄው ሳኑ ማዘር በጣም ነው ማመሰግነው። በጣም ችግር የለም ሂሩቴ እንዴት ሙያውን ወዳ እንዴት እንደበላች እንዴት ጣዕሙ ራሱ ጣቷን ላይ ያስቆረጥማት በመከራ ነው ረፊ ብዬ ያስተውኳል። አምሮ ተወጣል። በጣም ነው ማመሰግነው። እሺ ማስተገርኩት። ኧረ ችግር የለም ችግር የለም። ያውልህ እንግዲህ ምንም ነገር ካማራት አደራህን እንዳትደብቀኝ ናና ንገረኝ። አዘጋጅላታል እኔ እናቷ አዘጋጅላታለሁ። አይ ጥሩ በቃ ናና ንገረኝ እንዳትደብቀኝ። እሺ ማዘር ልንገሮት ልንገሮት ወይ ብዬ አተውት ይቀር። አይ ይቀር ምን መሰለህ ለልጅ ያለንኩ ለማልሆን ነው። የሆነ አምሮኛል ያለችው ነገር ነበር። ንገረኝ ግድ የለም አይ ማስቸገር ነው አይደል? ይመራት ምን አትሞት ምን ትሆናለች? ተው ወይ ጉድ ናስቲ እንዴ ምን ሆነህ ነው ከዚህ የምትመልሰው? ንገረኝ እንዴ እንዳላስቸግር እኮ ግድ የለህም ንገረኝ። አይ አማረኝ ብላ እኮ የጠየቀችኝ ነገር ነበረ። ንገረኝ ግድ የለህም። ከበደ ሽምብራ ትላለች። ቆሎ አይደለም አሳ። የምን አሳ? ሽምብራ አሳ ዋት በፍጹም ሂሩቴ የሽምብራ አሳ ወጥ አትወድም አይደለ? አዎ አትወድም። ምን ታርግ ልጁ ነዋ። ልጁ እኮ ነው ውስጡ ያለው ልጅ ዝም ብሎ ዛቆች ብሎ ሜኖ እያገላበጠ ያዛል። ይሄን አምጣ ይሄን አምጡ ይላል። እሷ ምን ታርግ አይፍረዱባት። እሱስ ምን ይደረጋል? ልክ ነው። ደግሞ እኮ እርግዝና እኮ የተለየ ኤክስፒሪየንስ እኮ ነው ማዘር። ሴቶቻችን ሲያረግዙ የሚሰማቸው ስሜት የሚወዱትን አይ በስንቱ እርግዝና ለኔ
ማዘርዬ ይቅር በሉኝ ለእርሶ ላዝረዳኝ በሴ እንትን የአስማት ባለሙያ መሆኔን ጠቅሼ የጻፍኩበት ሲዲ ነበር የታረኩት አጣው ተለይሹ ምንድነው ደግሞ የሁሉ ክላሰር ሲዲ ነው ክላሰር አይደለም ስራ ለመቀጠር ቁርጬ ነው የተነሳው ለማንም ስላደለም ለዛ ማጅራት መቼ ይሰጥ ማን እንደሆነ እኔም እንደሌላው ሰው መመታት እንደምችል ስራ ይዤ ያሳየዋለሁ እንታላ አይደለ ማጅራት መቼ ምን እንዳደረገ አዎ ራስ እኮ ነገርከኝ ማጅራት መቼ ተጠየፈኝ ብለህ ነገርከኝ ይሄንን ሲቪ ከተማ ውስጥ በትነዋለሁ ስራ ይዤ ማን እንደሆንኩማ ማየት አለበት አሳየዋለሁ ይሄን ማጅራት መቼ የት አግኝቼ እንደው ላመስግነው ማየ የመጀመሪያ ደግሞ ግን እንዳትጠብቅ ማጅራቴን እመታበታለሁ ምን አዎ እመታበታለሁ ቀልድ የለም እመታበታለሁ አስማት ይችላል እንዴ ሙሌ ባይችል እስካሁን ይኖር ነበር በስንቱ አይ ይሰራ ነበር ወይ ኧረ እባክህ ተወኝ እናቴ ምነው ሽምብራሳ ትንሽ ስለሚዘገይ እኔ ሰርቻ አመጣላት እንዴ ምን ተባብለን ማዘር እርሶማ አመጡም እንዴ እርሶ እንደሚሰሩ እርሶን እንደማደክም ካወቀችማ ትጣላኛለች እኔው ነኝ መውሰድ ያለብኝ በቃ እሺ ይሁን ዞር ዞር በልናና ዳንቴሊን ሰርቼ ስጨርስ ጀመራለሁ ችግር የለም እሺ ተረጋግተው ጊዜ ወስደው ስሩ አዎ በቃ ያን ያህል አያጣድፍም ግድ የለም እኔ አሁን ሰርቼ እጠብቅሃለሁ ሂድ በል ዞር ዞር በል እሺ ኧረ ማዘር ይሄን ጣሉና ተነሱ እንዴ አማራት እያልኩት ዳንቴል ምናምን ይላሉ እንዴ ሰላም ነው እንብላ ከማን ደበቃለሁ በስንቱ ሩቴ ና እንጂ ብላ ብርሃን እንዴ አትበላም የተባረከ ይሁን ሰሞኑን ግን ምግብ ስትበላ ይቻላል አቅም
እውነትሽን እኮ ነው። በስንቱ ውጪ መብላት ጀምረ ነው እንዴ? ለምንድን ነው ምግብ ማትበላው ቤት ውስጥ? እናንተ ሰዎች በቃ ሰው ለምግብ ብቻ የሚኖር ይመስላችኋል እንዴ? ከርሳችሁን ስለሞላችሁ የኖራችሁ ነው የሚመስላችሁ አይደል? አይደለም። ዋናው ልብ ነው። ልብ ደግሞ ይሄ ምን ማለት ነው? ለማይናገረውን ብትበይ አትበላ የተባረከ ይሁን።